የወጣሁበትን ደረስኩኝ። አቅጄ ወጣሁት። እዚህ ሰፈር ሳይሆን ቆይ ላሳያችሁ። ትንሽ ጨልሟል፣ ግን ነገ በጠዋቱ እመጣለሁ። ቆይ እዚህ ሰፈር ነው የፈለኩት ማለት ነው። እንዲህ ይሄ የወርቅ መስጫ ነው። this is ዱባይ ሀቢብቲ። ግን ዱባይ ስትሆኑ ማለት ነው አብዛኛው ጊዜ ብቻችሁን ነው የምትሆኑት። ጎበዝ መሆን አለባችሁ። በሰው ላይ ዲፔንድ የምትሆኑ ከሆነ እንጦሮጦስ ገደል ነው የሚገቡት ማለት ነው። እሺ ራሳችሁን የቻላችሁ ከሆናችሁ ብቻ መንቀሳቀስ ምናምን ብቻችሁን የምትችሉ ከሆነ ኦኬ፣ ዳስ ችግር የለም። ግን ሰውን የሚጠብቁ ከሆነ ራሳችሁን ሁሉ ጊዜ ድብርት ላይ ነው የምታገኙት። ብቻችሁን መሆን ልመዱ። ብቻችሁን መሆን ልመዱ። እሺ የት ነው የሚቀመጠው? ወንበር ራሱ የለኝም። ወንበር የመጣሁትን ቦታ ላሳያችሁ። ቆይ የመጣሁትን ቦታ እንዴት እንደሚያምር ልነግራችሁ አልወድም። እንዴት ደስ እንደምን እዛ ወንበር ላይ ማን ነው የሚቀድመው? እስቲ እኔ ቀድም ይሆን እና እዛ ይቀድሙ ይሆን? እኔ የሚቀድመው ሮጣለሁ። እኔ መሮጥ ካለብኝ ራሱ መቀመጥ ስለምፈልግ ማለት ነው። መሬት ላይ ምናምን አንፈልግም። አንዱ እየሮጠ ነው እንግዲህ። ከቀደመኝ ካልቀደመኝ ቀድሞኛል ሲያስቡ ማለት ነው። ቀድሞኛል ኦልሬዲ። ሰውዬ ስፖርት ነው መሰለኝ እየሰራ ያለው እና ቀደምኩት። ጎበዝ ነኝ እኔ እናንተ ልጅ። ደክሞኛል ግን መቀመጥ ነው